ሰላም ውድና የተከበራችሁ የህይወት ቤተሰብ በሙሉ በያላችሁበት ስፍራ ሁሉ ሰላማችሁ ብዝዝት ይበላችሁ። እንዴት ናችሁ? ሁሉ ሰላም ነው? ለዛሬ ቀን እንኳን በሰላም አደረሳችሁ አይባልም እንዴ? አይባላል እንዴ? ለምንድነው ግን የሚባለው? እኔ ግራ ይገበኛል። ለምንድነው እንኳን አደረሳችሁ የሚለው? እኔ የሚልበት ምክንያት አለኝ። ለምንድነው ታውቃላችሁ? ብዙዎች የተኙበት ላይ ቀርቷል፣ ሐኪም ቤት ላይ ቀርቷል። ምናልባት ስላላየን ስላልሰመን ምንም ላይ መስለን ይችላል። ብዙ ጭንቀት ውስጥ ያሉት ቱቦ ተደቅኖባቸው እየተነፈሱ ኦክሲጅን እየወሰዱ ያሉት ብዙዎች ግራ ተጋብቶ፣ ብዙዎች ሰላም አጥቶ፣ ሀብት አላቸው፣ ቤት አላቸው፣ ብዙ የሚታየው ነገር አላቸው፣ ነገር ግን ሰላም የላቸው። ብዙ ነገር ጉድሎ ነው፣ ብዙ ነገር የለም። እኛ ግን ደግሞ እግዚአብሔር ይመስገን ሀብት የለንም፣ ብር የለንም፣ ተሰደን ነው ያለነው። ግን በሰላም ተኝቼ በሰላም ተነስቼ የሚያስፈልገውን አድርጌ እግዚአብሔር የሰጠ አካላት በሙሉ እየተንቀሳቀሰ ስራ እየሰራ እጄን እንደዚህ አድርጌ እንደዚህ ማድረግ እንድችል ስለረዳኝ ብቻ ነው እንኳን አደረሳችሁ አልኩባት። ምክንያት ለምንድን ነው? አንዳንድ ጊዜ እግዚአብሔር የሰጠ ሀብት ክምር ሀብት አለን። እኛ የምናየው ግን ገንዘብ ነው። ገንዘብ ስለሌለን ድሆች ይመስለናል። ገንዘብ አላቸው ግን ሰላም የላቸው። ገንዘብ አላቸው ግን እረፍት የላቸው። በአንድ ኬስ ገንዘብ ይመጣል፣ በአንድ ኬስ ደግሞ ይወጣል። ወዴት እየወጣ ነው? ሐኪም ቤት። እኔ የምሰራበት ቤት ላይ ቁርስ ላይ፣ ምሳ ላይ፣ እራት ላይ መድኃኒት ካልቀረበ መቆያው ትንሽ ነው ማለት ነው። የነሱ መቆያ በቃ የለም። ለምን? ተስፋ ያደረጉት ምኑ ላይ ነው? መድኃኒት ላይ። ስለዚህ አንድ ነገር ልንገራችሁ፣ መድኃኒት አያስፈልግም እያልኩ አይደለም። ግን እኔ እግዚአብሔር ይመስገን በዚህ ሰዓት በግራም በቀኝም ኋላም ከፊት የሚያየው ሰው የለኝም። ያለኝ አንድና አንድ ክርስቶስ ነው። ስለዚህ ደግሞ እሱ ሰላም ስላደረገኝ ነው በደረስኩበት ልክ ላይ እግዚአብሔር ሆይ ተመስገን፣ እንኳን አደረስከኝ እላለሁ ለራሴ ማለት ነውና እናንተም ይሄንን ልማዳዊ አድርጉ። ሌላኛው ደግሞ እዚህ ሀገር እንደመጣው አንድ ቤት ላይ ተኝተን አንድ ቤት ላይ ኖረን ጠዋት ከእንቅልፋቸው ሲነሱ ጉድ ሞርኒንግ ይሉታል። ስሉ ደግሞ እኔ ግራ ነው የሚገባኝ። ለምንድን ነው እነዚህ ሰዎች ጉድ ሞርኒንግ የሚሉት? አንድ ቤት ነው ያደር ነው፣ አንድ ቤት ላይ ነው። እንግዲህ ለምንድን ነው እንደዚህ የሚሉት ብዬ ራስን ስጠይቅ ነበረ። ከዛ መለማመድ በጣም ከበደኝ። እኔ የሚያውቀው ውጪ ለገባ ሰው ነው እንዴት አደርሽ የሚባለው፣ እንዴት ዋልሽ የሚባለው፣ እንዴት አመሸሽ የሚባለው ከውጪ ሰው ሲገባ ነው። ቤት ውስጥ ግን አንድ ቤት ለተኝቶ አንድ ቤት ለኖሮ አንድ ቤት ለሆኖ እንዴት አደርክ አይባልም። እንዴት አደርሽ እንግዲህ አላቅም እኔ ማለት ነው። ስለዚህ እዚህ ሀገር እንደዛ ማለት እዚህ እኔ ያለበት ቤት ሁሌ እንደዛ ይባላል። ከዛ እኔ ተለመድኩ። አሁን እኔን ካላሉኝ ይከፈኛል። ጠዋት ሲነሳ እኔን ቀድሞ ያየ ሰው ነው። አሁን ለምሳሌ እኔ ቀድሜ መዳሜን ካየዋት ጉድ ሞርኒንግ እላታለሁ፣ እሷም ጉድ ሞርኒንግ ትለኛለች። በቃ አሁን ሀገር ቤት ብሄድ ማለት ነው ይሄ ቃል ለኔ በቃ ተለምዶ ሆኖልኛል ማለት ነው። ይህንን ያልኩበት ምክንያት እንኳን ደረሳችሁ የሚለው እኔ እዚህ ውስጥ ብቻ አይደለም ለማለት ፈልጌ ነው። በጣም ወዳችኋለሁ። በደረሳችሁበት ልክ እግዚአብሔርን አመስግኑ። እናመስግን። ስናመሰግን ይጨመርልን። ቃሉ የሚናገረው ይጨመርላችኋል ነው የሚለው። ስለዚህ ይጨመርልናል። እኔም ደግሞ ዛሬ በቸርች ጉዞ ወደ ቸርች ነው። ወዳችኋለሁ። ባይ። ዩቲዩብ አለኝ። ዩቲዩብን እስቲ በእናታችሁ ሊንክ አለ በፕሮፋይል ስር
ላይ ንክት አርጉና እንደዚህ ስትነኩ ወደ ዩቲዩብ ይወስዳችኋል ማለት ነው። እዛ ገብታችሁ ደግሞ ላይ ሀሳቡን ስጡ። ምን እንደሚሰራ ደግሞ እዛ ገብታችሁ ማየት ትችላላችሁ። ብዙ ቪዲዮዎች አሉ የለቀቁት እና ገብታችሁ እስቲ ሀሳብ አስተያየት ስጡኝ፣ አበረታቱ።